የ41 ዓመቱ ክርስቲያኖ ሮናልዶ በ2026 የዓለም ዋንጫ ላይ አዲስ ታሪክ በመስራት ዓለምን በድጋሚ አስደምሟል። ትናንት በሰሜን አሜሪካ እየተካሄደ ባለው የዓለም ዋንጫ የምድብ ጨዋታ ላይ ፖርቹጋል ኡዝቤኪስታንን 5-0 በሆነ ሰፊ ውጤት ስታሸንፍ ሮናልዶ 2 ግቦችን በማስቆጠርና 1 ለግብ የሚሆን ኳስ አመቻችቶ በማቀበል የጨዋታው ኮከብ ሆኗል። ይህ አፈጻጸሙ በርካታ ታሪካዊ መዝገቦችን እንዲሰብርም አድርጎታል። የሮናልዶ አዲስ ታሪካዊ መዝገቦች በ6 የተለያዩ የዓለም ዋንጫዎች ግብ ያስቆጠረ ብቸኛው ተጫዋች ነው። እድሜው 41 ዓመት የሞላው ሮናልዶ ከ2006 ጀምሮ እስካሁኑ የ2026 የዓለም ዋንጫ ድረስ በተሳተፈባቸው 6ቱም ውድድሮች ላይ ጎል በማስቆጠር በፉትቦል ታሪክ የመጀመሪያውና ብቸኛው ተጫዋች ያደርገዋል። የኤውሴቢዮን ሪከርድ የሰበረ በዓለም ዋንጫ መድረክ ያስቆጠራቸውን ፖርቹጋል ከፍተኛ ጎል አስቆጣሪ ሆኗል። የጎል ድርቁን ያቆመ ለብሔራዊ ቡድኑ በትልልቅ ቡድኖች ላይ ለ10 ተከታታይ ጨዋታዎች ጎል ሳይቆጠር የቆየበትን አስከፊ ጉዞ በ6ኛው ደቂቃ ላይ ባስቆጠራት ድንቅ ጎል መጥቶታል። የዓለም ከፍተኛ ጎል አስቆጣሪነቱን አጠናክሮ ቀጥሏል። በዓለም ከፍተኛ ጨዋታዎች ላይ ያስቆጠረውን ድምር የጎል ብዛት ወደ 145ም አሳድጓል። ፖርቹጋልን የጎል ድግስ አንጋፋው አጥቂ ክርስቲያኖ ሮናልዶ ገና በ6ኛው ደቂቃ ላይ በከፈተው ግብ ማዕበል የጀመረ ሲሆን በ39ኛው ደቂቃ ላይ ሁለተኛው ጎሉን በማዕበል መሪነታቸውን አሳድጓል። በመካከሉም የግራ መስመር የተከላካዩ ኑኖ ሜንዴስ በ17ኛው ደቂቃ ላይ ድንቅ ጎል አስቆጥሯል። በሁለተኛው አጋማሽ የኡዝቤኪስታን ተከላካዮች ስህተት ለመቀነስ ቢሞክሩም በ60ኛው ደቂቃ ላይ ኔማቶ በራሱ መረብ ላይ ያስቆጠራት ጎል የኡዝቤኪስታን የመመለስ ተስፋ ሙሉ በሙሉ አጨልሞታል። ጨዋታው ሊጠናቀቅ ጥቂት ደቂቃዎች ሲቀሩት በ87ኛው ደቂቃ ላይ ራፋኤል ሌሊያው 5ኛው ማሳረጊያ ጎል ከመረብ አሳርፏል። ለሚጠሉት 41 ደቂቃ ባነሰ ጊዜ ታሪክ ሰርቶ ያሳየው ሲያርሰብ ዓለምን አስደምሟል። የ41 ዓመቱ ክርስቲያኖ ሮናልዶ በ41 ደቂቃ ባልሞላ ጊዜ ውስጥ 2 ጎሎችን በማስቆጠር ለተቺዎች ምላሽ ሰጥቷል። ፖርቹጋል የመጀመሪያ ጨዋታ በኋላ እግር ኳስ ዓለሙ በከፍተኛ መነቃቃት ውስጥ ገብቶ ነበረ። እያንዳንዱ ተንታኝ የሚናገረው አንድ አይነት ነገር ነበረ። ሮናልዶ በተቀያሪ ወንበር ላይ ይቀመጥ፣ ሮናልዶ አብቅቶለታል፣ በጣም አርጅቷል፣ ፖርቹጋል ያለሱ ውጤት ትጫወታለች በማለት ሐሳባቸውን ሰንዝረዋል። ፖርቹጋል አሳዛኝ ያቻ ውጤት ካስመዘገበች በኋላ ክርስቲያኖ ሮናልዶ የውድቀቱ ማስተሰሪያ የክስ መውረጃ ሆና ነበረ። ብዙዎች በሚቀጥለው ጨዋታ ላይ ጨርሶ መጀመር አለበት ወይ ብለው እስከ መጠራጠር ደርሰው ነበረ። እናም ታላቁ ተጫዋች ዘጎት ሁልጊዜ የሚያደርገው አደረገ። በ41 ደቂቃ ባልሞላ ጊዜ ውስጥ 2 ጎሎች ከአንድ 41 ዓመት ጎልማሳ። ሰዎች በተቀያሪ ወንበር ላይ እንዲቀመጥ የፈለጉ ቢሆንም ሮናልዶ ግን ምላሽ የሰጠው በሚያውቀው ብቸኛ መንገድ ሜዳ ላይ ታሪክ በመስራት ነው። አሁንም ጎል ያስቆጥራል፣ አሁንም ክብረ ወሰኖችን ይሰብራል፣ አሁንም የሰዎችን ስህተት ያረጋግጣል። እድሜው ቁጥር ብቻ መሆኑን ያሳያል፣ ሜዳ ላይ ታሪክ መስራቱን ያውቅበታል። ክርስቲያኖ ሮናልዶ በሰጠው ጋዜጣዊ መግለጫ በ6 የዓለም ዋንጫ ጎል ያስቆጠረ የመጀመሪያው ተጫዋች ስለመሆን ምን ይሰማሃል ተብሎ ሲጠየቅ በጣም ደስተኛ ነኝ። ለኔ ሪከርዶችን መስበር ቆንጆ ነገር ነው። ከሁሉ በላይ አስፈላጊው ነገር ቡድኑ ያደረገው ስራ እና ያሳኘው መተማመን ነው። በሳምንቱ ውስጥ ብዙ ትችቶች ደርሰውብን ነበረ። እኔ ግን እዚህ ነኝ፣ ተመልሻለሁ እና ይህ እንደሚሆን እናውቅ ነበር። ቡድኑ በጣም ጥሩ ሰርቷል። ብዙ ነገሮችንም ተሻሽለናል። እንደሚባለው ከእያንዳንዱ ደመና ጀርባ ብርሃን አለ። በዚህ ደረጃ ዋና ግባችን ከምድቡ ማለፍ ነበረ እና በ4 ነጥብ ቀድሞውኑ አልፈናል ብዬ አስባለሁ በማለት ሐሳቡን ገልጿል። የፖርቹጋሉ አሰልጣኝ ሮቤርቶ ማርቲኔዝ በሰጡት ኢንተርቪው ከባለፈው ጨዋታ በኋላ ሮናልዶ በቋሚነት መሰለፍ የለበትም በሚል ከባድ ትችት ሲሰነዘርበት የነበረ ቢሆንም ሮናልዶ አሁንም ዓለም ላይ ያሉ ምርጥ አጥቂዎች አንዱ መሆኑን በተግባር አሳይቷል ሲሉ አወድሰውታል። ይህ የ26 የዓለም ዋንጫ ሮናልዶ የመጨረሻ ዳንስ እንደመሆኑ መጠን ትናንት ያሳየው ድንቅ ብቃት ለፖርቹጋል የዋንጫ ጉዞ ትልቅ መነቃቃትን ፈጥሯል።